አቶ ስብሃት ነጋ የተናዘዙትን ንዛዜ ነግሬያችሁ ልጀምር። ያው የጁንቶ አባላት አቦይ ስብሃት ነው የሚላቸው። እኔ አቦይ እንዳልላቸው አባቴ ሊሆኑ አይችሉ። እንዲህ አይነት አባት አልመኝም። ለማንኛውም አቶ ስብሃት በተያዙበት ሰዓት የምዕራብ እዝ አዛዥ ጀነራል መሰለ የሚባል ምን አሉ ብለን ጠየቅነው። ቀደም ሲል ከመያዙ በፊት ስብሃት ቢያዝ ምን ይላል ብሎ ይዋዩ ነበርና ጀነራሎቹ አይ ቢያዝም እኮ ህገ መንግስቱ ጥሩ ነው፣ ህገ መንግስቱ እንደዚህ ነው ብሎ ነው የሚያወራን አሉ። እንደተያዘ ያሉት አልቀረምና አንደኛው ጀነራል ሲያወያየው ህገ መንግስቱ ጥሩ ነው ተወያዩበት 90% 80% እያሉ ያወራሉ። መሰለ ተስፋዬ የሚባለው ጀነራል የዚህ ምዕራብ እዝ ትንሽ ተጫዋች ነውና ተው ስለ ህገ መንግስቱና እስኪ አንተ ምን ይሰማሃል ብሎ ይጠይቀዋል አቶ ስብሃትን። እኔ የምሰማኝን ልንገርህ አለው። አዎ እኛ ከሞትን እኮ ቆይተናል አለ። ከሞትን ቆይተናል መቼ ማለት ነው የሞታችሁ? ጀነራል መሰለ ሲጠይቅ የሞት ነውማ ኢህአዴግ የሚባለው የጠፋ ጊዜ ነው። አሁን የምታደርጉት ነገር ምን እንደሆነ ልንገር ይላል አቶ ስብሃት። አሁን እያደረጋችሁ ያላችሁት የቀብር ስነ ስርዓታችንን እየፈጸማችሁ ነው አላቸው። እና ስብሃት የተናዘዘው መያዙ ሳይሆን እያረጋችሁ ያላችሁት የጠቅላላ የጁንታውን አባላት የቀብር ስነ ስርዓት ነው እየፈጸማችሁ ያላችሁት ብሎ ለጀነራል መሰለ ነገራቸው።